ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ። በሶስተኛ ቪዲዮአችን ተመልሰናል። እንግዲህ የዩቲዩብ ታምብኔሉ ላይ እንዳያችሁት እንዴት አድርገን በቀላሉ በካንቫ የዩቲዩብ ታምብኔል ወይ የሆነ ፎቶ ኤዲት እንዴት እንደምናደርግ በቀላሉ በትንሽ ደቂቃ ላስረዳችሁ ነው የመጣሁት እና ይህን ቻናል ቀለል አድርጋችሁ ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ ወደ መስራት እንግባ። መጀመሪያ ሰርች ላይ እንሄድና ካንቫ ዶት ኮም ብለን ሰርች እናደርጋለን። ከዛ ምንም የምትነኩት ነገር የለም፣ ቀጥታ ነው የሚያስገባን። ከዛ እኛ ኤዲት ስለሆነ ብናደርገው መጀመሪያም እንደምናደርገው እዚህ ጋር የሆም ምልክት አለች። ቆይ ላሳያችሁ። አያችኋታ? እሷን አንዲት ትነኩታላችሁ። ከዛ እንደዚህ ይመጣል። ለእናንተ ኢሜይል አካውንትና ሊጠይቃችሁ ይችላል። ማስገባት ነው፣ ምንም ከባድ ነገር የለውም። እኔ ስላስገባው ኦልሬዲ ቀጥታ ነው የሚያስገባኝ። አሁን ይመጣ ቀጥታ የሰራኋቸውን ፕሮጀክት ነው የሚያመጣልኝ። ሲሞላ ትንሽ ሊቆይባችሁ ይችላል ሲከፍት። ያው እዚህ ጋር እንደዚህ ይሄን የመሰለ ኢንተርፌስ ይመጣል። ከዛ እዚህ ፊት ለፊት ላይ የኔም ፕሮጀክት ነው መጀመሪያ የሚደረድረው። እኔ የሰራኋቸው መጀመሪያ ስላሉ ፕሮጀክቱን እዚህ ጋር ይደረድርልኛል። አያችሁ፣ እነዚህ ከዚህ በፊት የሰራኋቸው ነው እና አሁን የምናደርገው ክሬት የምትለዋ እዚች ጋር ክሬት የምትለዋን አንዴ ትነካላችሁ። ከዛ ይሄን እንደዚህ አይነት ያመጣላችኋል። ምን እንደምታደርጉት እናንተ መስራት የምትፈልጉትን ነው ሰርች የምታደርጉት። አሁን ለጊዜው እንትን ታምብኔል ነው የምንሰራው። የዩቲዩብ ታምብኔል ስለምንሰራ ዩቲዩብ እንበለው። ዩቲዩብ ታምብኔል የምትል ነው የምንፈልገው። ያው ዩቲዩብ ታምብኔል መጣልን። እሷን አንዲት ትነካላችሁ። ያው የምትፈልጉት ሰርች አድርጋችሁ መንካት ነው። ከዛ እስከሚከፍት ድረስ መጠበቅ ነው። ያን ያህል እንትን ነገር የለውም። ከዛ ሲከፍትላችሁ እንትን ነው የሚያማርጠው፣ የምትሰሩትን ወይ ኤዲት የምታደርጉባቸውን ነው የሚያማርጣችሁ። ያው ይሄ እንደዚህ ይመጣልናል። ከዛ እዚህ ጋር የሚከፍትልን ኤዲት ማድረግ የምንፈልጋቸውን ነው የሚያማርጠን። እስቲ አሁን ከዚህ ውስጥ እነዚህ ሁላ መርጣችሁ የምታደርጓቸው ናቸው። የፈለጋችሁትን መርጣችሁ ማድረግ ስላላችሁ ለእኛ የሚመቸንን እስቲ ለምሳሌ ይችኛዋን እኔ መረጥኩ። ለእኔ አማረኝ ይሄኛው ነው። እስከ ሚስተካከል ድረስ እንየው። አያችሁ፣ ቀጥታ ስትነኩት ሊበላሽባችሁ ስለሚችል የሆነ ጥራት ያለው ነገር እስከሚሆን ድረስ መጠበቅ ነው። ከዛ ሰውየውን ትነኩትና የራሳችሁ ፎቶ አይደል ለመጀመሪያ ማስገባት የፈለጋችሁት፣ እሱን ትነኩና እዚህ ጋር የዲሊት አይከን አለች እዚህ ጋር። ከዛ እሷን መንካት ነው፣ ይጠፋላችኋል። ከዛ እኛ የራሳችን ፎቶ ማስገባት አይደል የምንፈልገው፣ ለዛ እዚህ ጋር አፕሎድ የምትላለች እሷን አንዴ መንካት ነው። ከዛ እዚህ ጋር ምንድን የሚመጣላችሁ እናንተ የሰራችሁት ከዚህ በፊት ከነበረ እዚህ ጋር ይመጣል። አዲስ ደግሞ የሚገባ ከሆነ እዚህ ጋር አፕሎድ ፋይል የሚላለ እሱን የምትነኩት። ከዛ እኔ አሁን የሰራው ስለነበረ ለጊዜው እዚህኛዋን ነው የምመርጠው ማለት ነው። እሷን አንዴ ስነካለት ያስገባልኛል። ከዛ እሷን የምፈልገው ቦታ እዚህ ጋር ማምጥተን ቁጭ ማድረግ ነው። ከዛ ይሄ ጽሁፉን
መቼት የምንፈልገው አይደለም እዚህ የተቀመጠው 3 አባ ስለሆነ መጀመሪያ እችኛዋን እነካታለን። ከላይ ያለችዋን ይቅርታ በስታ ስለመጣ ይሄኛውን የፈለኩት እኔ አንዲት ነኩትና ከዛ ጽሁፉን ነክታችሁ እዚህ ጋር ኤዲት የምትላለች እሷ መንካት ነው። ከዛ እሱን ታጠፉና ምንድነው የምንፈልገው ሃው ቱ እንበለው መጀመሪያ እሱን አጻፍና ከዛ እሱን ሁለተኛውን የምንነካና ኤዲት የምትለዋን እዚች ጋር ያለችዋን መልሰን እንነካታለን። እሱንም እናጠፋና ኤዲት ምን እንላለን። ከዛ ሶስተኛው ነው እንደዛ ኤዲት ማድረግ ነው። ካንቫ እንበለው ለምሳሌ ካንቫ። ሶስተኛውን ደግሞ ዩቲዩብ ለምሳሌ አሁን ምን እንጻፍ መሰላችሁ እንደዚህ እንደሙከራ ነገር የዩቲዩብ እንትናችንን ሼፑን ተውት። እዚህ ጋር ሼፑን የሚል ነው እሱን ተውት፣ ምንም አያደርግልንም። እኛ ቴክስቷን የፈለግነው ስለታየቻ ቴክስቷ እዚህ ጋር መጣልን። እንደኔ ሊያስቸግራችሁ ይችላል፣ ግን ምንም ነገር ስለማያስቸግራችሁ ምንም የሚያስጨንቅ ነገር የለውም። እሱን ታጠፉና ዩቲዩብ ታምኔን ነው በለው። ከዛ እንደዚህ ሆኖባችሁ የሚያስጠላባችሁ ከሆነ እዚህ ጋር በጎን ወክል ያለችዋን ነጯ ነገር ትንሽ ሳብ ስታደርጉ መስተካከል ይጀምራል ራሱ። ይኸው በቃ እቺን የመሰለች ነገር በቀላል ነገር መስራት እንችላለን። ስንጨርስ እዚህ ጋር ያለችዋን ሼር የምትለዋን መንካት ነው በቃ። ከዛ ምን ለመጨረሻ ላይ ደግሞ እዚህ ጋር ዳውንሎድ የምትለዋን ትነኩታላችሁ። እዚህ ጋር ሳይዝ ያማርጣችኋል። ከዛ እዚህ ጋር ያለችዋን መልሳችሁ ዳውንሎድ ማለት ነው። ምንም እንትን ይል ነገር የለውም። ከዛ አውቶማቲክ ራሱ ዳውንሎድ ማድረግ ይችላል። ከዛ ፎር ፍሪ የምትለዋን መልሳችሁ መንካት ነው። ካንቫ ቢዝነስ ፎር ፍሪ። ግን እናንተ ጋር እንደዚህ ላይ አይመጣም። ያው እኔ ጋር ከዚህ በፊት ብዙ ስለሰራሁበት ነው እንደዚህ የሚመጣልኝ። ያን የሚያስጨንቃችሁ ነገር የለም። ዳውንሎድ ማድረግ ብቻ ነው። ያው ጨርሰናል በቃ። እስከዚህ ድረስ ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱልኝ።